So Daniel says, how can I possibly say that Muhammad is the greatest threat? Well, he's not. He's dead. What I said was... ለዚህ አስደናቂ ማጠቃለያ አመሰግናለሁ ካንዲሳውንስ። ስለዚህ ዳንኤል መሐመድ ትልቁ ስጋት ነው እንዴት ትላለህ ብሎ ይጠይቀኛል። እሺ እርሱ ትልቁ ስጋት አይደለም፣ ሞቷል። እኔ ያልኩት ስለ ሐሰተኛ ነቢያት ኢየሱስ የሰጠው ማስጠንቀቂያ ግልጽ ማረጋገጫ መሐመድ ነው። ስለዚህ ኢየሱስን ማክበር ከፈለጋችሁ እርሱ ስለ ሐሰተኛ ነቢያት የሰጠው ማስጠንቀቂያ ማክበር አለባችሁ። መሐመድ ደግሞ ኢየሱስ ስለ ሐሰተኛ ነቢያት ለተናገረው ፍጹም ማረጋገጫ ነው። ዳንኤል እስልምና መቃወም ለምን እንደሚያስፈልግ ለሚያቀርበው ሁለተኛ ደረጃ ምክንያት እንደ ዋና ምሳሌ የሚጠቀስ ይመስለኛል። ምናልባት ይህንን ከታከረና ከካንዲና ከመሳሰሉት ካላገኘው በስተቀር እኔ ግን እንደዚህ አይመስለኝም። ቅልቅል ነው። ነገር ግን የሙስሊም ምንጮችን አንብቡ። በእምነቱ የሆነው ይኸው ነው። መሐመድ በመካ ውስጥ ለዓመታት ሲሰብክ ቆየ። ነገር ግን ለጣዖት አምላኪዎች እየተናገረ ነበር። በአይሁዶች መጽሐፍት ላይ ባለው እምነት ምክንያት በመጨረሻ ከአይሁዶች ጋር ስንገናኝ እነርሱ እንደ ነቢይ ያረጋግጡልኛል ይላቸው ነበር። እነርሱ እንደ ነቢይ ያረጋግጡልኛል። በመካ ዓመታትን አሳልፏል። ለጣዖታት አምላኪዎች ሲናገር ይህንን እንደ ማስረጃ ይጠቀምበት ነበር። በመጨረሻ መሐመድ ወደ መዲና ሲደርስ አይሁዶች ሊስቁበት ዝግጁ ነበሩ። በዚህ የማይረባ ነገር ነቢይ ነኝ ብለህ ታስባለህ አሉት። ነገር ግን መሐመድ በቶራ መለኮታዊ ምሪት መጠበቅና ስልጣን ያምን ስለነበር በዚያ ውስጥ ትንቢት እንደተነገረለትና ነገሩ ግልጽ እንደሆነ እርግጠኛ ነበር። አይሁዶች በዚያ ውስጥ የለህም፣ ሐሰተኛ ነቢይ ነህ እያሉ ከሆነ ምን ማለት ነው? እርሱ እንደሚያምነው ያን ያህል ግልጽ ከሆነ የለህበትም የሚሉት አይሁዶች እየዋሹ መሆን አለባቸው፣ ክፉዎች መሆን አለባቸው። እናም ሰዎችን ከእውነት ለማራቅ እየሞከሩ መሆን አለባቸው ማለት ነው። ስለዚህ ጥላቻው የመጣው ከዚህ ነው። ለዚያም ነው በመጨረሻ አይሁዶችን እስክታጠፉ ድረስ መጨረሻው አይመጣም ወደሚለው የደረሰው። የመሐመድን ፍሬ ማየት ትችላላችሁ። ነገር ግን ይህ በአይሁዶች ላይ ብቻ አይደለም፣ በክርስቲያኖች ላይም ነው፣ በሌላው ሰው ሁሉ ላይ ነው። ሁሉም ሙስሊሞች እንደዚያ ናቸው እያልኩ አይደለም። አሁንም እንደዛ አላምንም። ነገር ግን እስልምና ወደዚያ ይመራል፣ ምክንያቱም ያ በምንጮቹ ውስጥ አለና። ስለዚህ አክብሮትን በተመለከተ በዚህ ልደምድም። እዚህ አንዳንድ ስታቲስቲክስን መጠቆም እፈልጋለሁ። ያለም በጣም የቅርብ ጊዜ ስታቲስቲክስ። የእስራኤል ክርስቲያን ማህበረሰብ እያደገ ነው። 84% የሚሆኑት እዚህ ባለው ህይወት ረግተዋል። ሁሉም በፍርሃት እየተንቀጠቀጡና የሚተፉባቸው ሰዎች ካባዋቸው አይደለም። በመካከለኛው ምስራቅ የክርስቲያን ማህበረሰብ እያደገ ያለው የት ነው? እስራኤል። ያ እውነታ ነው። ያ ስታቲስቲክስ እውነታ ነው። ስለዚህ አይሁዶች ክርስቲያኖችን ማሳደድ የለባቸውም፣ ክርስቲያኖች አይሁዶችን ማሳደድ የለባቸውም፣ ክርስቲያኖች ሙስሊሞችን ማጥቃት የለባቸውም፣ ሙስሊሞች ክርስቲያኖችን ማጥቃት የለባቸውም የሚሉ ችግሮች አሉ ማለት ከፈለጋችሁ ከእነዚህ ውስጥ የትኛውን ማለት ትፈልጋላችሁ? ጥሩ። ነገር ግን ዝም ብላችሁ ነገሮችን አትፍጠሩ። መዋሸት አቆሙ። በረጅም ጊዜ ራሳችሁን ታሳጣላችሁ። But just don't make stuff up. Stop making stuff up. You discredit yourself in the long run. So as far as our actual topic, which, we've only kind of touched on here and there. ስለዚህ ወደ ዋናው ርዕሳችን ስንመጣ እርግጥ ነው አልፎ አልፎ ብቻ ነው የነካ ነው። አክብሮትን በተመለከተ ኢየሱስን የበለጠ የሚያከብረው የትኛው ሃይማኖት ነው? እስቲ አስቡት። ሙስሊሞች በቁርአን ውስጥ ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላውን ኃጢአት አትሸከምም የሚለውን ጥቅስ ያነባሉ። ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላውን ኃጢአት አትሸከምም። ይህንን ያነቡና ስለ ኃጢአት ሸክም እያወራ ነው ይላሉ። ይህ ለክርስትና ምላሽ ነው። ክርስቲያኖች ኢየሱስ ስለ ኃጢአታችሁ ሞተ ይላሉ። ሙስሊሞች ደግሞ ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላዋን ኃጢአት አትሸከምም የሚለውን ያነባሉ። እናም ይህ ማለት ማንም የሌላውን ሸክም መሸከም አይችልም ማለት ነው። እያንዳንዱ ሰው የራሱን ኃጢአት ብቻ ነው መክፈል ያለበት ይላሉ። ጥቅሱ የሚለው ይህንን አይደለም። ጥቅሱ ማንም የሌላውን ሸክም መሸከም አይችልም አይልም። ጥቅሱ የሚለው ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላዋን ኃጢአት አትሸከምም ነው። በሌላ አነጋገር ቀድሞውንም የኃጢአት ሸክም ያለበት ሰው ለአላህ እኔ የዚያን ሌላ ሰው የኃጢአት ሸክም እሸከማለሁ ለማለት በሚችልበት ደረጃ አይደለም ነው። ታዲያ ይህ ምን አይነት በር ክፍት ያደርጋል? ምንም አይነት የኃጢአት ሸክም የሌለበት ሰው ለሌሎች ሕይወቱን አሳልፎ ሊሰጥ የሚችልበት በር ነው። ስለዚህ እዚህ እያወራን ያለነው ስለ አክብሮት ነው። በቀኑ መጨረሻ የእስልምና መልእክት አንድ ሰው አንድ ኃጢአት የሌለበት ሰው የሌሎችን ሁሉ ሸክም መሸከም የሚችለው አንድ ሰው ያንን አላደረገም የሚል ነው። የክርስትና መልእክት ግን የሌሎችን ሸክም መሸከም የሚችለው ስለ ሌሎች ኃጢአት መክፈል የሚችለው አንድ ሰው ያንን አደረገ የሚል ነው። ታዲያ ኢየሱስን በይበልጥ የሚያከብረው የትኛው ሃይማኖት ነው? So which religion respects Jesus more?